አውራታኔ እኔ ደስ የሚለኝ በዚህ ሰዓት ከዋስ እንደማለት ደስ የሚለኝ ነገር የለም። በህይወቴ ከዋስ እመለከታለሁ፣ ደስ ይለኛል። ብቻ ባልጫወትም ተመልካች ሆኜ ቀረ። አዎ አርሰናል ደጋፊ ነበርኩኝ። ጨጓራ ምናምን ስሜ ትንሽ ቃጥለኝ ትቼ አሁን ወደ ቼልሲ ዞር ያለው ቼልሲ ደጋፊ ነኝ። ሊቨርፑልን እወዳለሁ። ያው ታውቃላችሁ አንዳንዴ የሚያስደስቱ ጨዋታ ምናምን የሚጫወቱት በጣም ነው ደስ የሚለኝ። ልቤ ነካሉ ጨዋታቸው። የአርሰናልም ቢሆን ያው ጨዋታው ታውቃላችሁ በጣም ነው የሚጫወቱት። ስለ ጨዋታ ነው እንደምታወራው አንተ? ስለ ራሴ ተናገር። ስለ ራሴ ነው። ስለ ራሴማ ያው በከዋስ ነው ያለፍኩት። እድሜ ግማሹን ከዋስ ጫወት ነው ያለፍኩና ያው እኔ አሁን ትንሽ ተራታውትቻለሁ። አሁን ለወደፊት ለልጆቼ ያሰብኩ ነው። አንተስ ምን ትላለህ ስለ ከዋስ? እኔ እንግዲህ ስለ ከዋስ እኔም ተመልካች ነኝ፣ የምንም ደጋፊ አይደለም። ድሮ የማንቸስተር ነበርኩኝ። የሚመጣውን አሁን እንመለከታለን። እንግዲህ አሁን ያለው የት ነው? አሁን እንግዲህ ይሄ አካባቢ በአጠቃላይ ከያማይኮ ይባላል። ከያማይኮ አካል ደሞች ማይሳ ተብላ ነው የምትጠራው። በልዩ ስሟ ማይሳ ነው የምትባለው እና ያው አካባቢው ደስ ይላል። አየሩ ራሱ ስለማታዩት ነው እንጂ በጣም ነው የሚያምረው። እና ይኸው ሰፈሩ አሁን እንደዚህ ነው። ስለዚህ አንዳንዴ ምሽት እዚህ የመጣን ከዋስ እናያለን እና እድል የምታገኙት ከኛ ጋር መጣችሁ እንድታዩ ላለው እና ስለ ቋንቋው ትንሽ ይቅርታ አድርጉልኝ። የምን ቋንቋ ነው የምታወራው? አሁን ምንኛ ስንት ቋንቋ ነው የምትችለው አንተ? እኔ ወደ 10 ያህል አውቃለሁ። 10 ገደማ አውቃለሁ። እስቲ ጥቀስ ከ10። አንደኛው እንግዲህ ቡድኛ፣ ሁለተኛ ኦሮሞኛ በደንብ እችላለሁ። አካምሳኔ አጉማ። ሶስተኛው ደግሞ የዚህ ሀገር ቋንቋ በደንብ እችላለሁ። እሺ የዚህ ሀገር ቋንቋ ምንድነው? ኪስዋሂልኛ ይባላል። ኪስዋሂልኛ። አሁን ያለነው ኬንያ ነው መሰለኝ። እንዴ አላወቅም እንዴ? አይ እኔ ጠያቂ ስለሆንኩ እኮ ነው ለተመልካች እንዲገባ። እና አራተኛው እና 10ኛው እንግሊዘኛ ነው። እሺ እንግሊዘኛውን እኮ አንድ ቋንቋ ይባላል። እንግሊዘኛ ወደ 10 ያህል ቋንቋ ስለሚያዝ 10 ነው። ለተመልካች ተናገረ። ለተመልካች የሚመክረው ምክሬ ቋንቋ እንደምንም ሆናችሁ ሊመዱ ይላል። እንዳንተ ማለት ነው። እንደኔ ማለት ነው። እሺ አሁን 10 ቋንቋ ይችላል ስላችሁ ቀልድ እንዳይመስላችሁ። በስንት ጥረት ያመጣው ቋንቋ 10 ምናምን? 10 ስላችሁ ማለት ነው። ቀላል ነገር ያመጣሁት ነገር አይደለም። ስለዚህ ትኩረት ሰጥቼ ነው። አሁን እናንተም አሁን ለተመልካች ምን አይነት እናንተም ሊመዱ እንደነ ያርካ? ቸነኛ ራሱ ጆሮ ይገባል እንጂ አይወጣም እንጂ ጆሮ ውስጥ ይገባል። ያ ማለት ምን ያህል ለቋንቋ ጉጉት እንዳለኝ ነው የሚያሳየው። እዚህ አቋርጬ ወደ ቻይና ሄጄ ቋንቋ የመልመድ ፍላጎት በጣም እንዳለኝ ነው የሚያሳየው እና በተለይ እድሜ ትንሽ የሆናችሁ እንደኔ መሆን ሞክሩ። ይጠቅማቸዋል። ቋንቋ ነውና አንድ ቀን ይጠቅማቸዋል። እውነት ነው። አሁን እኔ ማለት ነው ይሄ ኩራትን ሳይሆን አለ አይደል ራሴን ያጋነንኩም አይደለም። ስለዚህ ቋንቋ ሊመዱ አራት ነጥብ ሊመዱ እውነት ነው እሱ። እና አሁን እንግሊዘኛም ቢሆን ፐርፌክት ነው ማወራ። ፐርፌክት እስቲ በእናትህ እኔንም አስተምረኝ እንግዲህ እንደዛ። ላንጉዌጅ ኢዝ ቬሪ ኢምፖርታንት። ተው ይበቃል። በቃ እሱ ይበቃል። ላንጉዌጅ ኢዝ ቬሪ ኢምፖርታንት። ለሚሰማ ሊሰን ቱ ሚ። እንደዛ አርግ አርጋለሁ። እንደዛ አርግ። ትርጉሙን ባላቅም ነው ዋትስ ሚኒንግ ኦፍ ዲስ